አሰላሙ አለይኩም ወረህመቱላሂ ወበረካቱ። አህላን ወሰህለን። እንኳን ወደ ዜድ ፐርስፔክቲቭ ዩቲዩብ ቻናል በሰላም መጣችሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ በጣም ደህና ነኝ። የዛሬው ቪዲዮ የሚሆነው ደግሞ ያው እንግዲህ ዛሬ የመጀመሪያ የረመዳን ቀን ነው። እንግዲህ እንዴት ነበረ? እንዴት ተቀበላችሁት? እንኳን አደረሳችሁ። አላህ ይሄን ረመዳን ወንጀላችን የምንማርበት በቃ ጾሞ ከሚጠቀሙት አላህ ያድርገን። ኢባዳችንን አላህ ይቀበለን፣ ዱዓችንንም የሚመለስበት ረመዳን ያድርግልን፣ አሚን። እና እስኪ እንዴት ተቀበላችሁት? ሀሳባችሁን እስኪ ንገሩ ኮሜንት ላይ እና ያው እኔ እንግዲህ አብዛኞቻችን የመዳን ቅመም ነን። እኔ እንግዲህ መዳን ቤት በምታዩት መልኩ ቪዲዮ ምናምን አጋራችኋለሁ። እንደዚህ ተቀብለነዋል። ያው እንደምታውቁት በጣም ቢዚ ነው የምንሆነው፣ ስራ ይበዛብናል። ግን ከዛም ከስራውም ጎን ለጎን በቻልነው መጠን አትሊስት ቁጭ ብለን ቁርአን መቅራት ማክተም እንኳን ባንችል ዚክር እያደረግን ዱዓ እያደረግን ስራችንን እየሰራን ቢሆን መሄድ ማሳለፍ እንችላለን። እና እስኪ እቅድ እናውጣ በቻልነው መጠን። ደግሞ ቁርአንን እንቅራ፣ የቁርአን ወር ነው። አላህ ያግዘን። ደግሞ ስራ በጣም ይበዛብናል አሁን ለራሱ ኦማይ ጋድ በጣም ብዙ ነገር ነው። ራስ ሲታሰብ የሚከብደው ለነገር የምሰራውን ሳስበው እየጨነቀኝ ነው ገና ካሁንና። እናንተ ጋር እንዴት ነው? እንደኔ ነው? የኔ ደግሞ በተለይ የእናት ቤት ነው እና በጣም ያስፈራል ገና ሳስበው እራሱ ማለት ነው። መስራት ሳልጀምር አሁን የምሰራበትን እቃ ምናምን አሁን ማዘጋጅቼ ነው የተኛሁት፣ ግን ስቲል እየጨነቀኝ ነው እና እንዴት ነው ተራዊህን ተሰገዳችሁ? እስኪ ደግሞ ገጠመኝ ልንገራችሁና ተራዊህ መጀመሪያ ቀን ማለት ይቻላል ሄድኩኝና ከሴትዬ ጋር ነው የሄድነው። አጣደፈችኝ። እኔ እዚሁ ኢሻን እዚሁ ሰግጄ እዛ ሄጄ ቀጥታ ታየተል መስጂድ ከዛ በኋላ ተራዊህ ሰግዳለሁ ብዬ ነበርና አጣደፈችኝና ሄድኩ። ከዛ ደግሞ ከሄድን በኋላ ሰጃዳ ራስህን ያምጪልኝ ብላ መመለስ። ከዛ ተመልሼ መጥቼ ሰጃዳ እስከምወስድ እዛ ሶላት ከጀመረ ማለት ነው። ሲጀመር እኔ ደግሞ ኢሻን አልሰገድኩም ታውቃላችሁና ግራ ግብት አለኝ። ኢሻን ልስገድ ወይስ ተራዊህ? ኸላስ ተራዊህ ዝም ብዬ ከእነሱ ጋር ልስገድና መቼም እነሱ ሲቆሙ እኔ ቁጭ አልኩኝ፣ እነሱ ቁጭ ሲሉ እኔ አልቆምም ብቻዬን እዛ ሰው መሀል አልኩኝና የሚቻል መስሎኝ እንደዛ አደረኩ። ምንም በመሀል እንጂ ምንድን ነው አለችኝ። ኖረታሉ ሰግደሻል? ሰገድኩኝ። እና ተረሳሰብ ኢሻሽና ስገጃለሽ ምናምን አለችኝ። እሺ ያልኩኝና እንደገና እዛ ሰው መሀል እኔ ብቻዬን ጎንበስ ቀና እያልኩ እነሱ ሲቆሙ እኔ ሳጎነብስ እነሱ ሲቆሙ ሰግጄ እንደገና አብሬ ከእሷ ጋር ሄድኩኝና ለካ የምናውቅ ይመስለናል በነገራችን ላይ እና ጥቃቅን ነገሮች በጣም ይሸውዱናል። ያኔ አሁን ብዙ ነገር እናዳምጣለን ምን እንላለን፣ ግን አንዳንድ ጥቃቅን ናቸው ቀላል ነው ብለን የምናልፋቸው ነገሮች በዲናችን ላይ ግን ትልቅ ዋጋ ያላቸው ነገር ሊሆኑ ይችላሉ። እና የዲን እውቀት በተለይ ትልቅ ትንሽ የለውም እና በቃ እያንዳንዷን ነገር ከስር ጀምሬ መማር እንዳለብኝ ነው ይሄ ያስተማረኝ ይሄ ተግባሬ እና እንደዛ ነው። አጋጣሚ ሆኖ ደግሞ ከእህቴም ጋር አንድ አካባቢ ነበር የምንሰራው። እሷን ሰግዳ አብረን ከዛ ወደ እኔ ቤት መጣንና እኔ ቤት ተጫውተናል። ከዛ ሄደች እና እሷም መጥታ ነበረ። አጋጣሚ ሆኖ ሰግደን ስንጨርስ አጋጣሚ ከኋላ ነበረች ለካ አይታኛለች። ከዛ ነካ አደረገችኝ አልኳት። ሰላም ተባባልን ምናምን ሴትዮዋን አስፈቀደን። እኔ ቤት መጣች። ትንሽ ተጫወትን ምናምን
ወደ ቤቷ ሄደች። ደስ ይል ነበረ። አልሐምዱሊላህ አላህ በሰላም እንዳስጀመረን በሰላም ያስጨርሰን። መልካም ረመዳን አላህ ያደርግልን። እስኪ እናንተም ደግሞ ኤክስፒሪየንሳችሁን ኮሜንት ላይ ጻፉልኝ። እንዴት ነው ረመዳን እናንተ ጋር? በቀጣይ ቪዲዮ እስከምንገናኝ ባይ ባይ። ወዳችኋለሁ።